ሀብሀብ እንግዲህ በእንግሊዘኛ ወተርሜሎን ይሉታል። በውስጡ 92% የሚሆን ውሃ ይዟል። ኮሊን የተባለ ዋና ንጥረ ነገር በውስጡ ይገኛል። ይህ ኮሊን የተባለ ንጥረ ነገር እጅግ በጣም ለጤናችን ብዙ ነገር ይዞልናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል ስለ ሀብሀብ? ቴምርንና ሀብሀብን በአንድ ላይ ይመገቡ ነበር። ስለዚህ ምን አሉ? የድፈዑ ሐሩ ሃዛ በርድ ሃዛ፣ የቴምሩን ሙቀት ወይ ደግሞ የማቃጠል ባህሪ ሀብሀቡ ያቀዘቅዝልናል ብለው ረሱል ሰለላሁ ዐለይሂ ወሰለም ይናገሩ ነበር። ስለዚህ ቴምርንና ሀብሀብን አብሮ መመገብ እጅግ በጣም ጠቃሚ ነው። በተጨማሪ አንዳንድ ጥናቶች እንደሚያሳዩን የስኳር በሽታን፣ አላስፈላጊ ውፍረትን፣ የልብ በሽታንና እንደዚህም ደግሞ ሰውነታችን ኢነርጂ ወይ ደግሞ ኃይል እንዲኖረው ያደርግልናል ማለት ነው። እስቲ ዋና ዋናዎቹ ምን እንደሆኑ ኢንሻአላህ ባጭሩ ለማየት እንሞክራለን። አንደኛ የአስም በሽታን ይከላከልልናል። በውስጡ ቫይታሚን ሲ የተባለ ንጥረ ነገር በውስጡ ስላለ ይሄ ቫይታሚን ሲ ለሳምባችን ጥሩ አተነፋፈስ እንዲኖረው በማድረግ አስም የተባለ በሽታን ይቀንስልናል ማለት ነው። ሌላ ሁለተኛው ብለድ ፕሬሸር ወይ ደግሞ የደም ግፊትን ይከላከልልናል። አሜሪካ ጆርናል ላይ የወጣ አንድ መረጃ ምን ይላል? ስቴጅ 1 የምንለው ሃይፐርቴንሽን የመጀመሪያ ደረጃ የደም ግፊትን እንደሚከላከል በስፋት በማውጣት ይሄ ጋዜጣ ይታወቃል ማለት ነው። ሶስተኛ ካንሰር በሽታን ይከላከልልናል። በውስጡ በተለይ ፕሮስቴት ካንሰር የምንለው የሽንት ቧንቧ ላይ ሊከሰት የሚችል ካንሰር እንዳይፈጠር ይሄ ሀብሀብ ይከላከልልናል። አራተኛ ዳይጀስሽን ወይ ደግሞ በሰውነታችን ውስጥ ወይ ደግሞ በአንጀታችን ውስጥ ዳይጀስሽን እንዲፋጠን የምግብ መፈጨት እንዲፋጠን በማድረግ በሆዳችን ውስጥ ድርቀት እንዳይከሰት ያደርጋል። እንደዚሁም የተስተካከለ የሆነ አንጀታችን ውስጥ ምግብ በአግባቡ እንዲሸራሸር በማድረግ ትልቅ ሚና ይጫወታል ማለት ነው። አምስተኛው በሰውነታችን ውስጥ ድርቀት እንዳይከሰት ይከላከላል። ቅድም እንዳልኳችሁ ሀብሀብ ውስጥ 92% የሚሆን ውሃ በውስጡ ስለሚገኝ ይሄ ውሃ በሰውነታችን ውስጥ ድርቀት እንዳይመጣ፣ የውሃ እጥረት እንዳይመጣ፣ ሴሎቻችን ውስጥ ያለ የውሃ መጠን እንዳይቀንስ፣ ከሴላችን ውጭ ያለው የውሃ መጠን እንዳይቀንስ በከፍተኛ ደረጃ ይከላከልናል። ሌላው የቆዳ ችግርን ይቀርፍልናል። በውስጡ ቫይታሚን ኤ የተባለ በከፍተኛ ደረጃ ንጥረ ነገር ስለሚገኝ ሰውነታችን ውስጥ የሚገኙ ቲሾች፣ አጥንትን የመሰለ ጸጉርን የመሰሉ ቲሾች ወይ ደግሞ የጡንቻችን ቲሾች እንዲያድጉ ያደርጋል። ስለዚህ ልጆችን የበለጠ ሀብሀብ እንዲመገቡ ማድረግ ለጸጉራቸው እድገት፣ ለቆዳቸው እድገት እንደዚሁም ደግሞ ለአጥንታቸውም እድገት በጣም ትልቅ ሚና ይጫወታል ማለት ነው። ሌሎች ጠቃሚ ነገሮች በውስጡ ይዟል። ለምሳሌ እንቅልፍ፣ ጥሩ የሆነ እንቅልፍ እንድንተኛ ሀብሀብን መመገብ እጅግ በጣም ጠቃሚ ነው ማለት ነው። ሌላ ጡንቻችን በአግባቡ እንዲንቀሳቀስ፣ ጡንቻችን በአግባቡ መንቀሳቀስ ካልቻለና ድርቀት ከተሰማን ሰውነታችን እጅግ በጣም ይጎዳል ማለት ነው። ያንን እንዲቀርፍ ሀብሀብን መመገብ በጣም ጠቃሚ ነው። ሌላው ደግሞ ለተማሪዎች ጥሩ ጥናት እንዲኖራቸው፣ ትምህርታቸው ላይ ትኩረት እንዲያደርጉ፣ የማስታወስ ችሎታቸው እንዲጨምር ሀብሀብን ማዘወተር አለባቸው ማለት ነው። ሌላ ሴሉላር ሜምብሬን፣ ሴላችን ውስጥ አነስተኛው የመጨረሻው ሰውነታችን ውስጥ የሚገኘው ሴል ራሱን የቻለ ሜምብሬን አለው። ሜምብሬን ማለት ቅርፊት፣ ያንን ቅርፊት ጤናማና በአግባቡ ስራውን እንዲሰራ ያግዛል ማለት ነው። ሌላው ነርቮቻችን በአግባቡ መልእክት እንዲያስተላልፉ ብሬናችን ላይ ወይ ደግሞ ጭንቅላታችን ላይ አእምሯችን ላይ ሰውነታችን ሙሉ ለሙሉ የሚፈጥረውን ኢምፐልስ በአግባቡ እንዲሰራና መልእክት እንዲያስተላልፍ ይረዳዋል። ሌላ ሰውነታችን ውስጥ መመረዝ እንዳይከሰት በተለያየ ሕክምና መድኃኒቶች በመውሰድ በቁስለት አማካኝነት ሰውነታችን ውስጥ የሚፈጠር ኢንፍላሜሽን ወይ ደግሞ መመረዝን
በከፍተኛ ደረጃ ይከላከልናል። ሌላው የጡንቻ ድርቀት እንዳይፈጠር ያደርጋል። በተለይ ስፖርት የሚሰሩ ሰዎች፣ ጡንቻቸው የሚጠቀሙ ሰዎች፣ ክብደት የሚያነሱ ሰዎች፣ ጂም የሚሰሩ ሰዎች ሪከቨሪ ታይም ይኖራቸዋል። ከጨረሱ በኋላ እረፍት በሚያደርጉበት ጊዜ ሀብሀብን በከፍተኛ ደረጃ መውሰድ አለባቸው። ይህም የጡንቻ መሸማቀቅ እንዳይፈጠር፣ የጡንቻ መድረቅ እንዳይፈጠር ያደርጋል ማለት ነው። ስለዚህ ረሱላችን ዓለይሂ ሰላቱ ወሰላም እንደነገሩን ሁልጊዜ አፍጠር ላይ ቴምርን ስለምንጠቀም ከጎኑ ሀብሀብን ብንመገብ ከፍተኛ የሆነ የውሃ መጠን ሰውነታችን ውስጥ እንዲኖር ያደርጋል። እንደዚህም ደግሞ በተጨማሪ ረሱላችን ዓለይሂ ሰላቱ ወሰላም እንደነገሩን ቴምር በጣም ሞቃታማ ነው። ብቻውን ብንበላ አንዳንድ ጊዜ ጨጓራችን ላይ የማቃጠል ስሜት ሊሰማን ይችላል። ከሀብሀብ ጋር አብረን ብንጠቀም ግን ይሄን ችግር እናስወግደዋለን ማለት ነው። ልክ እሳቸው ሙቀቱን በቀዝቃዛው ነገር እናስወግደዋለን እንዳሉት ማለት ነው። በተጨማሪም ስፖርት የሚሰሩ ሰዎች፣ ትምህርት የሚማሩ ሰዎች ሀብሀብን ማዘውተር እንዳለባቸው እየመከርኩኝ ይህን ሀብሀብ ባለን ጊዜ እየተጠቀምን እየጋበዝኳችሁ የዛሬን ፕሮግራሜን እዚያ ጠቃላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለረመዳን ወር በሰላም አደረሳችሁ። ኢንሻአላህ ከዚህ በኋላ ከቻልን በየቀኑ ወይ ደግሞ በየሁለት ቀኑ ለናንተ የሚጠቅሙ እስላማዊ የሆኑ ሳይንሳዊ የሆኑ መረጃዎችን ወደ እናንተ እንደምናደርስና እንደምንጋብዛችሁ ቃል እየገባን ረመዳን የተባረከ እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።